ምን ሆነሻል? ቆይ ሆዴን እየቆረጠኝ ነው፣ ወገቤንም በጣም እያመመኝ ነው። ይተውሻል እባክሽ። ምንድነው? ወይኔ መጣሁ እንዴ! እኔ ስመጣ ነው እንደምትሄደው? ደግሞ ምንድነው የሚያስቅሽ? ልብሷን አይታል? በደም ተበላሽቶ እኮ ነው ያለው። ሴት ሆነሽ በዚህ ነገር መሳቆ ጭካኔ መስሎ አልታየሽ? የወር አበባ መስሎ ነው እንዴ ፍቅሬ? እና ምንድነው ደሞ የፈሰሳት እኮ ከወር አበባ ወቅት ውጪ ነው። እሷን ተዋትና ስለኔና ስላንተ እናወራ። ቆይ ወገቧን ያማታል? አዎ። ስታያት ከስታለች? ማለቴ የምግብ ፍላጎቷ ቀንሷል? አዎ ሳምንት ሆኗታል። እሷ ምን እንደሆነ አታውቅም። ቆይ ስለሷ ልናወራ እንዴ ተቀጣጣን ነው? እሷ የራሷ ጉዳይ ነው። ዝጊ። ጓደኛሽ ታማ መሳቅሽ ሳይንስ ጭራሽ የራሷ ጉዳይ። አሁን የምጠይቅሽን ብቻ መልሽ። ስትገናኙ በተደጋጋሚ ሽንት ቤት ትመላለሳለች? የፈራሁት ሆነ ማለት ነው። ወይኔ በካንሰር ታማለች። እኔም ጠርጥሬ ነበር። የኔ ጊዜ እናቴም በማህፀን በር ጫፍ ካንሰር ታማ ነበር። እና ያመማት ምን እንደሆነ የምታውቂ ከሆነ ለምን አልነገርሻትም? ቆይ ለምን ስለሚመለከተን ነገር አናወራ? አስተውለሃል? ከበጣም ጀምሮ ስለ ዲቦራ እኮ ነው እያወራን ያለን። እሺ ወዴት ነው? አንቺ ለአብሮ አደግ ጓደኛሽ አልተመለሽ፣ ለኔ መቼም አትመለሽ። ሁለተኛ አጠገቤ እንዳትደርሽ። እንዴ ሚኮ፣ እንዴት ነሽ ዴቦ? ደህና ነኝ። እንዴት ነህ? ደህና አይደለሁም። እኔ የምልሽ ሞዲስ አለሽ እንዴ? ምን ነው ሰላም አይደለህም እንዴ? እንዴ ሞዲስ ደግሞ ምን ያደርግልሃል? እህቴን በጣም አሟታል። ከወር አበባዋ ጊዜ ውጪ ደም በጣም እየፈሰሳት ነው። ይሄ ነገር እኔ ጋር ብቻ አይደለም እንዴ? ለካ ሁሉም ጋር ነው። ቆይ ደም ብቻ ነው የሚፈሰው? አይደለም፣ በጣም ከስታለች። ምግብ አትበላም፣ ሽንት ስትሸና ያቃጥላታል። እግሯን በጣም አብጧል። ሐኪም ቤት ልወስዳት ነው፣ ግን ብቻ እንደፈራሁት እንዳይሆን ነው ስጋቴ። ምንድነው የፈራው? እነዚህ የማህፀን በር ጫፍ ካንሰር ምልክቶች ናቸው። ምን? እና ወዴት ነው? እናቴ የሆነ ነገር ልካኝ ነበር፣ ይዤ መጣሁ። እባካችሁ እናቶቻችንና እህቶቻችን፣ የማህፀን በር ጫፍ ካንሰር በጊዜው ከተገኘ ሊታከም ይችላል። ነገር ግን ችላ ስንለው ህይወትን ሊነጥቅ ይችላል። ስለዚህ ጤናችሁን አትዘንጉ። ዛሬውኑ ወደ ጤና ተቋም ሄዳችሁ ምርመራ አድርጉ። ሌላ ሰውንም አስጠንቅቁ። ምናልባት ይህን መልእክት ማጋራታችሁ የአንድን ሰው ህይወት ሊያድን ይችላል። ቪዲዮን ሼር፣ ኮፒ ሊንክ አድርጉት። እናመሰግናለን።